ሰላም እንዴት ናችሁ? ዛሬ ለ12ኛ ክፍል ተማሪዎች እጅግ በጣም ጠቃሚ የሆነ ቪዲዮ ነው ይዤላችሁ የመጣሁት። ምንድነው ይሄም እጅግ ለጥናታችሁ የሚረዳችሁ ዌብሳይት ለሁሉም ሰብጀክቶች ለሶሻልም እና ናቹራልም የምትፈልጉትን ፕራክቲስ ኤግዛም፣ ሞዴል ኤግዛሞችን የባለፈው ዓመታትን የኢንትራንስ ኤግዛም ፈተናዎችን የያዘ ዌብሳይት ነው ማሳያችሁ። ይህ ዌብሳይት እንዴት ነው የምታገኙት? ዌብ ብሮዘራችሁን ከፍታችሁ ነው አሁን እዚህ ጋር እንደከፈቱት ከፍታችሁ ሰርች ባሩ ላይ ሄዳችሁ ግሬድ 12 ኦፊሻል ኤግዛም ብላችሁ ሰርች ታደርጋላችሁ። እንዲህ ሰርች ስታደርጉ ብዙ ሊንክ ነው ይመጣላችሁ። እዚህ ጋር እንደምታዩት ኦፊሻል ግሬድ 12 ኮርስስ የሚል ሊንክ አለ። እሱን ሊንክ ክሊክ አድርጋችሁ ትከፍቱታላችሁ። ይሄንን ሊንክ እንደከፈታችሁ ይሄኛው ፔጅ ይመጣላችኋል። ይሄኛው ፔጅ ላይ እንግዲህ በጣም ብዙ ፈተናዎች ይኖራሉ በየሰብጀክቱ። ለምሳሌ ማቴማቲክስ፣ ፊዚክስ፣ ኬሚስትሪ፣ ባዮሎጂ፣ እንግሊሽ፣ ሂስትሪ፣ ኢኮኖሚክስ፣ ጂኦግራፊ እነዚህ ሁሉ በውስጣቸው የተለያዩ ፈተናዎችን ይዘዋል። ለምሳሌ ባዮሎጂን ብናይ ባዮሎጂ ላይ አሁን የባዮሎጂ ሞዴል ኤግዛም አለ። አሁን ይሄ ሁለት ምርጫዎችን ነው የሚሰጠው። ፈተናው ላይ ክሊክ ስታደርጉ ሁለት ምርጫዎችን ነው የሚሰጣችሁ። የመጀመሪያው ነገር ራሳችሁን ምን ያህል አነበብኩ ብላችሁ በቴስት ሞድ ራሳችሁን መፈተን ስትፈልጉ፣ ሁለተኛው ነገር ደግሞ ጥያቄውን ከነመልሱ እያያችሁ ከነመብራሪያው እያያችሁ እንደ ማጥናትም ልትጠቀሙበት ትችላላችሁ። ለምሳሌ ቴስት ማይሰልፍ በሚለው እንሄድና እዚህ ጋር ጥያቄዎቹ ይመጣሉ። ለምሳሌ ይሄኛው ጥያቄ ምን ይላል? which of the following tool is commonly used by biologists to study cells and their structure? ስለዚህ ምርጫዎች አሉን። ከነዚህ ምርጫዎች መካከል አንብበን ይሆናል ያልነውን እየመረጥን እንሄዳለን ማለት ነው። ይሄ ራሳችንን ቴስት ስናደርግ ነው። ራሳችንን ቴስት ስናደርግ እንዲህ እያለን ጥያቄዎቹ እየመጡ ይሄዳሉ። እዚህ ጋር ያሉ ጥያቄ ሁሉ እስኪያልቅ ድረስ ማለት ነው። እንዲህ ራሳችንን ቴስት ማድረግ እንችላለን። ሌላው እዚህ ጋር የምታገኙት ሌላው ጥቅም ምንድነው? ስፔሻሊ 12ኛ ክፍል ሆናችሁ ኦንላይን ለምትፈተኑት ይሄ እዚህ ጋር የምታዩት ነገር እዚህ ጋር የምታዩት ፕሌት በጣም በብዙ ነገር ኦንላይን ከምትፈተኑት ሲስተም ጋር እጅግ በጣም ይመሳሰላል። ምን ኤክስፒሪየንስ ታገኙበታላችሁ ማለት ነው። 12ኛ ክፍል ኦንላይን ስትፈተኑ የምትፈተኑበት ሲስተም በጭራሽ አዲስ አይሆንባችሁ ማለት ነው። እንዲህ አይነት ነገር ነው ያለው። ለምሳሌ እዚህ ጋር ፍላግ ኩዌስችን የሚል አለ። ምን ማለት ነው? ለምሳሌ ይሄኛው ጥያቄ ለጊዜው ከከበዳችሁ እና ይሄንን እያሰባችሁ ጊዜያችሁን ማቃጠል የማትፈልጉ ከሆነ ፍላግ አድርጋችሁ ታልፋላችሁ። እዚህ ጋር ምን ይላል? ሁለተኛው ጥያቄ ፍላግ ተደርጓል፣ ቀይ ተደርጎበታል እና ይሄን ሌላ ጥያቄ ላይ አልፋለሁ። ሶስተኛ ጥያቄ ይመጣልኛል። ሶስተኛውንም እንደዛው ከፈለኩኝ ፍላግ አድርጌ አልፋለሁ፣ ምልክት ያደርግልኛል ማለት ነው። እዛኛውም ሲስተም ላይ ተመሳሳይ ነገር ስላለ እጅግ በጣም ተጠቀሙበታላችሁ። ይሄኛው ለዲሞ ስለሆነ ነው እንጂ እዚህ ጋር ካውንት ዳውንም ሰዓትም ይኖራል። ካውንት ዳውን ያደርጋል ምን ያክል ሰዓት እንደቀራችሁ ከተሰጠው ሰዓት እያለ እየቆጠረ ይሄዳል ማለት ነው። አንድ በዚህ ትጠቀማላችሁ። ሁለተኛው ምርጫ ደግሞ ጥያቄውን ካገኛችሁ በኋላ ለምሳሌ አሁን ደግሞ ኬሚስትሪ እንክፈትና ይሄኛው ኤግዛም 51 ጥያቄ ይዟል። በስቴዲ ሞድ ደግሞ እንወስድ። ይሄንን በስቴዲ ሞድ ጥያቄውን አነበባችሁ መልሱን ለምሳሌ 8 ብዬ መለስኩኝ፣ ትክክል አግኝቻለሁ። እዚህ ጋር መብራሪያ ካለው መብራሪያ ይመጣል። ሁለተኛ ሌላ ጥያቄ ላይ አልፋለሁ። ካራክተር ኦፍ አሲድ የሚል እዚህ ጋር መልሱን አላገኘውም። መልሱ ዲ ነው። እኔ ግን ቢ ነው የሞላሁት። መልሱን ዲ ብሎ ከነገረኝ በኋላ እዚህ ጋር ደግሞ መብራሪያውን ይሰጠኛል ማለት ነው። እንዲህ እያለ ሁሉንም ሰብሊሜሽን የሚለውን አግኝቻለሁ እና መልሱንም መብራሪያውንም እዚህ ጋር እየሰጠኝ ይላል ማለት ነው። እንዲህ ያለ የምታገኙበት ዌብሳይት ነው። በጣም ብዙ ሾርት ኖቶች አሉ። ብዙ ፈተናዎች የተጀመሩ ይሄዳሉ። ከእናንተ የሚጠበቀው ይሄንን ቻናል ሰብስክራይብ በማድረግ
እኛም በመከተል የቲክቶክ አካውንታችንም ሊንክ ዲስክሪፕሽን ቦክሱ ላይ አስቀምጣለሁ። ፎሎ እያደረጋችሁን ተከተሉን። ቴሌግራሞችን ጆይን አድርጉ። ያልገባችሁን ነገር እዛ ላይ መጠየቅ ትችላላችሁ። አመሰግናለሁ።